ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ይህ ገበያ ሚዲያ ነው። ፕሮግራሙ ከገበያ ሚዲያ ወደ እናንተ የሚቀርብላችሁ ልዩ ዝግጅት ነው። በዛሬው የገበያ ሚዲያ ልዩ ዝግጅት ፕሮግራማችን የግል የውጭ ምንዛሬ ቢሮዎች እንቅስቃሴና በተለይ ደግሞ ለውጭ ምንዛሬ አገልግሎት መፍትሄ እየሰጡ ነው ወይስ ሌላ ችግር እየፈጠሩ ነው በሚለው ጉዳይ ላይ የተለያዩ ሀሳቦች እየቀረቡ ነው። እነኛን ሀሳቦች መሰረት በማድረግ ቆይታ የምናደርግ ይሆናል። አብራችሁ እንድትቆዩ በመጋበዝ በቆይታችሁ ታዲያ ተወዳጁ ገበያ ሚዲያን ላይክ፣ ሼር እና ሰብስክራይብ በማድረግ አብሮነታችሁ እንድትገልጹ እየጋበዝኩኝ በቀጥታ ወደ መረጃው አልፋለሁ። የኢትዮጵያ ብሔራዊ ባንክ ሐምሌ 22 ቀን 2016 ዓ.ም ጀምሮ ስራ ላይ በዋለው የውጭ ምንዛሬ መመሪያ ቁጥር 1/2016 መሰረት የግል የውጭ ምንዛሬ ቢሮዎችን ለመክፈት የሚፈልጉ የሥራ ፈቃድ ማመልከቻ እንዲያቀርቡ ጥሪ ማቅረቡ ይታወሳል። በዚህም በገበያ ላይ ተሰማርተው የውጭ ምንዛሬ በጥሬ ገንዘብ መሸጥና መግዛት የሚፈልጉ የግል የውጭ ምንዛሬ ቢሮዎች ማቋቋም የሚፈልጉ በሀገር ውስጥም ሆነ ከሀገር ውጭ የሚኖሩ ኢትዮጵያውያን እንዲሁም የሌላ ሀገር ዜግነት ያላቸው ትውልደ ኢትዮጵያውያን መስፈርት አሟልተው ወደ ሥራ መግባት እንደሚችሉ አስታውቆ እንደነበር ይታወሳል። አሰራሩ ተግባራዊ መደረጉ የውጭ ምንዛሬ ገበያን መሰረት ለማስፋትና ለማጠናከር እንዲሁም የውጭ ምንዛሬ በጥሬ ገንዘብ ለመሸጥም ሆነ ለመግዛት የሚሹ ደንበኞችን ፍላጎት ለማርካትና የጥቁር ገበያውን ለማዳከም እንደሚረዳ ተነግሮ እንደነበር ይታወሳል። በአዲስ አበባ ዩኒቨርሲቲ የምጣኔ ሀብት መምህሩ ዶክተር ጣጥላው አለሙን እንደሚገልጹት የብሔራዊ ባንክ የግል የውጭ ምንዛሬ ቢሮዎችን መክፈት ለሚፈልጉ አካላት ፍቃድ መሰጠቱ ነፃ ገበያን በመፍጠር ጥቁር ገበያ ህጋዊ ፍቃድ አግኝቶ እንዲሰራ ማድረግ ያለመ ስለመሆኑ ይናገራሉ። ማንኛውም አቅም ያለው ግለሰብ ቢሮ በመክፈት ዶላርንም ሆነ ሌሎች የውጭ መገበያዮችን መሸጥና መለወጥ መቻሉ ግልጽ በሆነ መንገድ የውጭ ምንዛሬ እንዲንቀሳቀስና ባንኮችን በቀጥታ የውጭ ምንዛሬ እንዲያገኙ የሚያግዝ መሆኑንም ጠቁመዋል። እንደ ዶክተር አጥላው ገለጻ የውጭ ገንዘቦች በተለያየ ሁኔታ ውስጥ በሚመነዘሩበት ሁኔታ ኢኮኖሚውን መደገፋቸው አይቀሬ የነበረ ቢሆንም በህጋዊ መንገድ ሲመጡ መንግስት ከዘርፉ ማግኘት ያለበትን ገቢ እንዲያገኝ ያግዛል። እንዲሁም የተለያዩ ኢኮኖሚያዊ እንቅስቃሴዎች በድብቅ ከመሽሎክሎክ ይልቅ ህጋዊ ሰውነት አግኝተው በነፃነት እንዲሰሩም ያደርጋል። የጥቁር ገበያው ከመደበኛው የባንክ ምንዛሬ ተመን እጥፍ ሲመነዘር ኢኮኖሚውን በእጅጉ እየጎዳ እንደነበር የሚገልጹት ዶክተር አጥላው የማክሮ ኢኮኖሚ ማሻሻያው የውጭ ቀጥተኛ ኢንቨስትመንትን የማበረታታት የቴክኖሎጂ ሽግግርን፣ የመሰረተ ልማት እድገትና የስራ ዕድልን በማስፋት ለፈጣን ኢኮኖሚያዊ እድገት አስተዋጽኦ የሚያበረክት መሆኑ እሙን ቢሆንም የሰላሙ ጉዳይን ጨምሮ ለኢንቨስትመንት የሚሆን ምቹ ከባቢን መፍጠር ግን ቀዳሚ ስራ ሊሆን እንደሚገባ ጠቁመዋል። የግል የውጭ ምንዛሬ ቢሮዎች እንዲከፈቱ መፈቀዱ ትክክል ቢሆንም ይህ አሰራር በኬንያ፣ ጅቡቲና ሌሎች የአፍሪካ ሀገራት ላይ ተግባራዊ የተደረገ የሚገኝ በመሆኑ አብዛኛውን ጊዜ ጥቁር ገበያ የሚንሰራፋው በመደበኛው የውጭ ምንዛሬ ተመንና በገበያው ፍላጎት መካከል ከፍተኛ ልዩነት ሲፈጠር በመሆኑ እንደሆነ ይነገራል። ከገበያዎች ባሻገር በጥቁር ገበያ በሚንቀሳቀሱበት ወቅት የአደንዛዥ ዕፅና የተለያዩ ወንጀሎች እንዲሰሩ ሲደረግ የነበረበት ሁኔታ አሁን የሚቀንስ ይሆናል ተብሎ የሚጠበቅ ቢሆንም ይሁንና ግን አሰራሩ ተግባራዊ ከተደረገ ወዲህ በበቂ ሁኔታ የተጠኑ ጥናቶች ባለመኖሩ በድፍረት መናገር እንደማይቻል ባለሙያው ያስረዳሉ። ዶክተር አጥላው አያይዞም አሰራሩ ከሀገር ውጭ መውጣት የሚፈልግ ግለሰብም ሆነ ነጋዴ በቀላሉ የውጭ ምንዛሬ እንዲያገኝ ቢያደርግም በተቃራኒው በሀገር ውስጥ ለሚኖሩ ዜጎች ጉዳቱ እንደሚያማዝን አንስተዋል። አሁን ኢትዮጵያ ውስጥ ባለው ሁኔታ ብር እየረከሰ በመሆኑ ሁሉም ዶላር የመያዝ ዝንባሌ እንዲያድርበት በማድረግ ብርን የበለጠ አቅም ሊያሳጣ ይችላል የሚል ስጋት እንዳላቸውም ገልጸዋል። ፍቃድ መስጠት መጀመሩ መልካም ቢሆንም ውሳኔው ተግባራዊ ከመደረጉ በፊት በቂ ተቀማጭ የውጭ ምንዛሬ መኖሩን ማረጋገጥ እና ኤክስፖርትን በማሳደግ የውጭ ምንዛሬ ምንጮችን ከመቼውም በበለጠ ማጠናከር እንደሚገባ የሚያነሱት ዶክተሩ ነገር ግን በቂ የውጭ ምንዛሬ ምንጮች ሳይኖሩ ወደዚህ አሰራር መግባቱ ጉዳት ሊያስከትል እንደሚችል ጠቅሰዋል። አሁን ላይ እየታዩ ያሉ አንዳንድ ክፍተቶችም ከዚሁ ችግር የመጡ እንደሆነም አንስተዋል። በተመሳሳይ በዋቻሞ ዩኒቨርሲቲ የምጣኔ ሀብት መምህር የሆኑት ዶክተር ዳዊት ሀይሶ በበኩላቸው ማንኛውም የውጭ ምንዛሬ የሚፈልግ አካል እንደ ማንኛውም ቁስ ከገበያ ተደራድሮ መግዛት መቻሉ የውጭ ምንዛሬ ዋጋ በአቅርቦትና ፍላጎት እንዲወሰን በማድረግና ለገበያው ነፃነትን በመስጠት ተወዳዳሪነትን እንደሚያሳድግ ገልጸዋል። እንዲሁም መንግስት ከጉዳዩ መውጣት የጥቁር ገበያውንና የባንኮችን የውጭ ምንዛሬ ተቀራራቢ
በማድረግ በኢኮኖሚ ውስጥ የሚፈጠረውን ያልተገባ አሰራር እንደሚያስተካክልም ጠቁመዋል። በተጨማሪም አላስፈላጊ ዶላር የሚከማችበትን ሁኔታ ያስወግዳል ያሉት ዶክተር ዳዊት ህጋዊ ያልሆኑ የግብይት ሰንሰለቶችን በመበጠስ የጥቁር ገበያው እንዲጠፋ ከማድረግ ባለፈ በጥቁር ገበያውና በህጋዊ የምንዛሬ ገበያው መካከል ያለውን ልዩነት ለማጥበብ እንደሚያግዝም ይገልጻሉ። እንደ ዶክተር ዳዊት ገለጻ አብዛኛው የኢትዮጵያ ህዝብ ከሀገር ውስጥ ምርቶች ይልቅ ከውጭ የሚገቡ ምርቶችን የመሸመት ፍላጎትና አዝማሚያ እንዳለው የሚታወቅ ስለሆነ በዚህ ረገድ የዶላር ምንዛሬ መኖር ጠቃሚነቱ የጎላ ቢሆንም ነገር ግን ከውጭ የሚገቡ ዕቃዎች በተመሳሳይ ዋጋቸው ሊጨምር የሚችልበት ሁኔታ ስለሚኖር ይህ ሊታሰብበት እንደሚገባም አክለዋል። ነገር ግን ከዚህ በኋላ ምርቶችን ከውጭ ወደ ሀገር ውስጥ ለማስገባት ውድ የሚሆኑበትን አጋጣሚ የሚፈጥር በመሆኑ ከውጭ በሚገቡ ምርቶች ላይ ያለው ፍላጎት እየቀነሰ እንዳይመጣም ጥንቃቄ ሊደረግ እንደሚገባ አንስተዋል። ይህ ሸማቹ ማህበረሰብ ፊቱን ወደ ሀገር ውስጥ ምርቶች የሚያዞርበትን እድል ስለሚፈጥርም የሀገር ውስጥ ምርትን የማምረት ሂደት ማሳለጥና የማምረት አቅምን ማሳደግ አስፈላጊ እንደሆነም ጠቁመዋል። እንዲሁም ምርቶችን ከውጭ ሀገር ወደ ሀገር ውስጥ የሚያስገቡ አካላት በሀገር ውስጥ እንዲያመርቱ አዎንታዊ ጫናን በማሳደር ከውጭ ምርቶችን ከማስገባት ይልቅ ወደ ውጭ ምርቶችን የመላክ ፍላጎት እያደገ እንዲሄድ እንደሚያግዝ የሚገልጹት ዶክተር ዳዊት ከዚህ ቀደም መንግስት በኢኮኖሚ ስርዓት ሳይሆን በሚሰጠው ድጎማ የብር አቅም ጠንካራ ሆኖ የቆየ የነበረ ቢሆንም አሁን ላይ ይህንን ማስቀጠል የማይቻልበት ሁኔታ ላይ መደረሱ እንደ አንድ ምክንያት ተጠቅሷል። አሰራሩ ተግባራዊ መደረጉ ብርን ከመገበያየት ያወጣዋል የሚሉ ስጋቶች እንዲስተዋሉ ያደረገ መሆኑን ጠቁመው ነገር ግን በኢትዮጵያ ውስጥ ብቸኛው የመገበያያ ገንዘብ ብር ብቻ እንደሆነ አንስተዋል። ዶክተር ዳዊት በመንግስት ተወስኖ እስካልተቀየረ ድረስ በብር መገበያየት ግዴታ እንደሆነ ያነሱት ባለሙያው በብር አልገበያይም የሚል አካልም በሕግ ተጠያቂ ይሆናል ሲሉ ስጋቱ ተገቢነት እንደሌለው ገልጸዋል። እንደ ዶክተር ዳዊት ማብራሪያ አሁን የሽግግር ጊዜ በመሆኑ ለአጭር ጊዜ የሚቆዩ የዋጋ ጭማሪዎችና በነጋዴው ማህበረሰብ ላይ ሸቀጦችን የማሸሽና የመደበቅ ሁኔታዎች እየታዩ በመሆናቸው ተገቢውን ቁጥጥር ማድረግ እንደሚያስፈልግም በምክረ ሐሳብነት አንስተዋል። መንግስት ዝቅተኛ የኑሮ ደረጃ ላይ የሚገኘውን ማህበረሰብ ለመደገፍ በመሰረታዊ ሸቀጦች ላይ ድጎማ የሚያደርግ ከሆነም ሽግግሩ ጤናማ ሊሆን እንደሚችል ጠቅሰዋል። የኢትዮጵያ ብሔራዊ ባንክ ገዢ አቶ ማሞ ምህረቱ በበኩላቸው የግል የውጭ ምንዛሬ ቢሮዎች እንዲከፈቱ የሥራ ፍቃድ መስጠታችን የኢትዮጵያን የፋይናንስ ዘርፍ ለውጭ ኢንቨስትመንት ለመክፈትና ዘርፉን በቀጣይ ዓመታት ከዓለም ምርጥ ተሞክሮችና አሰራሮች ጋር የተመጣጠነና ተወዳዳሪ ለማድረግ የጀመርነውን አዲስ ምዕራፍና የኢትዮጵያ ብሔራዊ ባንክ የጀመረውን ስትራቴጂካዊ ለውጥ ከግብ ለማድረስ በቁርጠኝነት መነሳቱን የሚያመላክት ስለመሆኑ አንስተዋል። የግል የውጭ ምንዛሬ ቢሮዎች ሥራ መጀመራቸው ተወዳዳሪ የፋይናንስ ዘርፍ እድገት እንዲኖር የሚያስችል ሲሆን የግል የውጭ ምንዛሬ ቢሮ በዚህ ረገድ ከፍተኛ ኃላፊነት እንደሚጠበቅባቸውም አቶ ማሞ ገልጸዋል። በኢትዮጵያ ባንክ የግል የውጭ ምንዛሬ ቢሮዎች ሥራ መጀመራቸው ውድድሩን መሰረት ያደረገ የፋይናንስ ዘርፍ እድገት እንዲኖር እንደሚያደርግ የግል ምንዛሬ ቢሮ ኃላፊዎች የተናገሩ ሲሆን የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ አገልግሎትና ተደራሽነትን ለማስፋት እንዲሁም የሀገሪቱን የውጭ ምንዛሬ ግኝት ለማዳበር ባወጣው መመሪያ መሰረት አስፈላጊውን መስፈርት ላሟሉ ባንክ ላልሆኑ የግል ምንዛሬ ቢሮዎች ፍቃድ መስጠቱ ይታወሳል። አሁን ላይ በርካታ የግል የውጭ ምንዛሬ ቢሮ የሚሰጡ አካላት ከ13 በላይ እንዳሉ የተጠቆመ ሲሆን የውጭ ምንዛሬ ቢሮዎች በሙሉ ተቀባይነት ያላቸው የውጭ ሀገር ጥሬ ገንዘቦችን በመግዛትና በመሸጥ እንዲሁም ከባንኮች ጋር በመቀናጀት ለወጪና ገቢ ንግድ የሚውል የውጭ ምንዛሬ በማመቻቸት የሀገሪቱን የውጭ ምንዛሬ ገበያ ለማስፋትና ለማዳበር የሚረዳ ሚና እንደሚጫወቱ ተመላክቷል። ገበያ ለማስፋትና ለማዳበር የሚረዳ ሚና እንዳላቸው የተገለጸ ሲሆን የግል የውጭ ምንዛሬ ቢሮ መሪዎች እና ባለቤቶች እንደሚገልጹት የማክሮ ኢኮኖሚ ማሻሻያዎችን ተከትሎ በፋይናንስ ዘርፉ የተደረገው ለውጥ የውጭ ምንዛሬ ግኝት አማራጭን ለማስፋት ከፍተኛ አስተዋጽኦ እያደረገ እንደሆነ ገልጸዋል። የኢትዮ ፎሬክስ ዋና ስራ አስፈጻሚ ኤፍሬም ተስፋዬ የውጭ ምንዛሬ ተመን በገበያ እንዲወሰን መደረጉ በውድድር ላይ የተመሰረተ ምጣኔ ሀብት ለመገንባት እንደሚያግዝም ገልጸዋል። ማሻሻያው የግሉን ዘርፍ በማሳተፍ የውጭ ምንዛሬ አገልግሎትና ተደራሽነትን ለማስፋት ይዞ የመጣውን እድል በመጠቀም ወደ ዘርፉ መግባታቸው ነው የተገለጸው። የግል
የውጭ ምንዛሬ ቢሮዎች ያለ ጉምሩክ ዲክላራሲዮን ከደንበኞች እስከ 10,000 የአሜሪካን ዶላር የጉምሩክ ፍቃድ በማቅረብ ደግሞ ከዚያ በላይ የውጭ ምንዛሬ በጥሬ ገንዘብ መግዛት እንደሚችሉ በመመሪያው ተቀምጧል። በተመሳሳይ ተፈላጊ የጉዞ መረጃ ላላቸው የግል ተጓጓዦች እስከ 5,000 የአሜሪካን ዶላር፣ ለንግድ ሥራ ተጓዦች ደግሞ እስከ 10,000 የአሜሪካን ዶላር በጥሬ ገንዘብ መሸጥ እንደሚችሉም ብሔራዊ ባንክ ገልጿል። በዚህም መሰረት በቀን ከ10 እስከ 15,000 የአሜሪካን ዶላር እየገዙና እየሸጡ እንደሚገኙ በማስረዳት በቀጣይም አገልግሎቱን አስፍተው እንደሚሰጡ አስተያየታቸውን የሰጡ የግል የውጭ ምንዛሬ ቢሮ ኃላፊዎች ገልጸዋል። ሌላኛው የውጭ ምንዛሬ ፍቃድ አግኝቶ ወደ ስራ የገባው የሮበስት ቢዝነስ ግሩፕ ዋና ስራ አስፈጻሚ ጌቱ ሙሊሳ በበኩላቸው የግል ምንዛሬ ቢሮዎች በዘላቂነት ሕጋዊነትን ለማስፈን አጋዥ እንደሚሆኑ ተናግረዋል። የማክሮ ኢኮኖሚ ማሻሻያው በውድድር ላይ የተመሰረተ ምጣኔ ሀብት ለመገንባት ለግል ዘርፉ ይዞ የመጣውን ዕድል በመጠቀም ዘርፉን መቀላቀላቸውንም አስታውሰዋል። የግል ምንዛሬ ቢሮዎች መከፈታቸው አማራጭ የውጭ ምንዛሬ ግብይትን በማስፋት የውጭ ምንዛሬ ክምችትን ለማሳደግ ፋይዳው የጎላ ስለመሆኑ ተናግረዋል። ይሁንና ግን አንዳንድ የግል የውጭ ምንዛሬ ቢሮዎች ከጥቁር ገበያ ጋር ትስስር አላቸው የሚል ወቀሳ እየቀረበባቸው እንደሆነ ተሰምቷል። ባንክ ያልሆኑ ምንዛሬ ቢሮዎች የጥቁር ገበያ ልዩነትን በማጥበብና አማራጮችን በማስፋት በሂደት ጥቁር ገበያውን ለማክሰም እንደሚያግዙ የተገለጸ ቢሆንም ይሁንና ግን አሁንም ድረስ የጥቁር ገበያው ከመደበኛ ገበያው ከፍተኛ የሆነ ብልጫ ይዞ እየተራመደ እንደሆነ ተገልጿል። የተሟላ የማክሮ ኢኮኖሚ አፈጻጸምን ተከትሎ በባንኮች ያለው የውጭ ምንዛሬ ክምችት 80 በመቶ መጨመሩን የብሔራዊ ባንክ ገዢ ማሞ ምህረቱ የማሻሻያውን የ3 ወራት አፈጻጸም ሪፖርት አስመልክተው በሰጡት ማብራሪያ መግለጻቸው የሚታወስ ነው። ውድ አድማጭ ተመልካቾቻችን ለዛሬ ያዘጋጀንላችሁ መረጃ ይህንን ይመስል ነበር። ስላዳመጣችሁንና ስለተከታተላችሁን በማመስገን መልካሙን ሁሉ ተመኘን። ሰላም።